ኢህአዴግ መቼም በ5 ዓመት የምናገኛችን እቺን ደቂቃ እንኳን በስነ ስርዓት ቢሰጠን ኖሮ በቂ መልስ ለመስጠት ይቻል ነበር። ኢህአዴግ ሁልጊዜ ነውር ስራ ይሰራብናል። ኢህአዴግ ቢያንስ በደህንነቱ በኩል የሚያውቀው ፖለቲካ ፕሮግራም አለኝ። መሰረታዊ የሆኑ የሀገሪቱ ችግሮችን የተነተንበት መሰረታዊ የሆኑ ከኢህአዴግ አማራጮች በሰብአዊ መብት በብዙሃን ፓርቲ ዲሞክራሲ የገበሬዎችን የነጋዴዎችን የሃይማኖት እኩልነትን ሁሉንም የወጣቶችን የሥራ እድል ለመፍጠር እነዚህ አለን። እባካችሁን ኢህአዴጎች ሌላ ሙዚቃ ብትፈጥሩ ይሻላል። አማራጮች አለን። ምርጫ ቦርድ አለ። ተመልከቱልን እላለሁ። ሌላው ለምሳሌ አንዳንዶቹን እዚሁ ላንሳ። ለምሳሌ በ21ኛ ክፍለ ዘመን በሰሜን ኮሪያ እንኳን የማይታሰብ 1 ለ5 ጥርነፋና ተጥርናፊ የሚባል ነገር ስርዓት ፈጥሯል ኢህአዴግ እስከ ገበሬዎች ድረስ የሚዘልቅ። አሁን ለምሳሌ እሱን እናስወግዳለን። አንድ በሉልኝ። ሁለተኛ ነጋዴዎች ለምሳሌ መርካቶ ይመስክር እንዴት በሐቅ የሚነግዱ ነጋዴዎች ከሜዳ ተገፍቶ ወጥቶ በሐቅ የማይነግዱ ለኢህአዴግ የተጠጉ ተጠቃሚዎች ከመርካቶ እንዴት ሐቀኛ ነጋዴዎችን ማስወጣት እንቻሉ መርካቶ ይመስክር እንላለን። መርካቶን የሚያቅ ይመሰክራል። ወጣቶች ለምሳሌ እንውሰድ። ወጣቶች በየትምህርት ቤቱ እኮ በኢህአዴግ ክራቴሪያ ሲ ማግኘት ይሻለናል በአካዳሚክ ኤ ከማግኘት፣ ምክንያቱም ስራ ያስገኛል። እኔ ዩኒቨርሲቲ አስተማሪኝ እንደዛ የሚባልበት ሁኔታ ነው ያለው። ስለዚህ ወጣቶቻችን ከዩኒቨርሲቲ ተመርቆ የካቢኔና የካድሬ እኮ ወንድምና እህት የደለበ ስራ ሲያገኙ ድንጋይ የሚፈልጡበት ኮብልስቶን የሚፈልጡበት ሁኔታ እኮ ዲግሪ ተሸክሙ የሚፈልጡበት ነው። ለወጣቶቻችን በሀገሪቷ ባላት ሀብት ደረጃና አቅም ደረጃ ስራ እንፈጥራለን። ለምሳሌ የመንግስት ሰራተኞች እኮ አንዳንድ ጊዜ ቢፒአር ብለድ ፕሬሸር ነው የሚባለው፣ ብለድ ፕሬሸር፣ ሌላ ጊዜ ውጤት ተኮር፣ አሁን ደግሞ የመጣው 1 ለ5 በታማኝ ካድሬዎች እኮ ስቃይ እያዩ ነው። የመንግስት ሰራተኞች ነፃ ሆኖ ገለልተኛ ሆኖ ሀገሪቷን ማገልገል ያለባቸው የመንግስት ሰራተኞች ምናልባት አሁን የሚያነሱት ሀሳብ የመልካም አስተዳደር ላይ የሚያያዝ ስለሆነ ለዚህ ራሱ አማራጭ እኮ እየተጠየቅን ነው። አማራጭ አለን ነው በዚሁ በክርክር ጉዳዩ ላይ ማለት ነው። እባክህ የኔ ተማሪ ነበር ካትረብሸኝ ልጨርስ። ሌላው ለምሳሌ የስልጣን ክፍፍልን የሚያከብር አስተዳደር እንፈጥራለን። ነፃ ፍርድ ቤትን እንፈጥራለን። ነፃ ምርጫ ቦርድን እንፈጥራለን። ከዛ ለምሳሌ ነፃ ሚዲያን እንፈጥራለን። ፍትሃዊ ስርዓት እንዲሰፍን ሁሉም ዜጎች እኩል የሚሆኑበትን ስርዓት እንፈጥራለን። ምሁራኖች የኛ ምሁራን የአካዳሚክ ነፃነት አጥቶ በየዩኒቨርሲቲዎች እኮ ራሳቸውን ደፍቶ የሚኖሩበት እኮ ነው። ኢትዮጵያ በአፍሪካ አንደኛ የምሁራን ስደት ያለባት ሀገር ናት። አንደኛ ለሀገሪቷ የሚጠቅሙ ብዙ ስራ የሚሰሩ እነዚህ ሰዎች ምንድን እየሆኑ ነው ያለው? እዚህ እኮ ከመንገድ ከተወሰዱ ካድሬዎች ተተክቷል። ሀገርን ለማልማት የሚችሉ ምሁራን ኢህአዴግ ጸረ ምሁር አቋም እንዳለው ይታወቃል። ምሁር ገበሬን ይቃል ይላል። እኛ የት እንደናቅንና እሱን ሌላ ጊዜ እንጠያየቅበታለን። ሌላ እኛ ለምሳሌ ስልጣን ብንይዝ ከሙስና የጸዳ አስተዳደር እንፈጥራለን። ለምሳሌ አሁን ያለው ትናንሽ አሳዎችን እየለቀሙ ትላልቅ አሳዎች እኮ በመንግስት ሀብት እየዋኙ ነው። ስርዓቱ እኮ እስከ አንገቱ ድረስ ሙስና ውስጥ እየገባ ነው። ይሄ የአስተዳደር ስርዓት ብዙሃን ፓርቲ ዲሞክራሲ መሸከም የማይችል ስለሆነ ይወገዳል። እነዚህ ነገሮች እንዳሉን ኢህአዴግ እንዳይረሳብን። ከዛ የኢህአዴግ መሪዎች ያነሱት አንዳንድ ነገሮች አሳዛኝም አንዳንዶቹ እንትን ነው። ለምሳሌ 1993 ላይ ሁሉንም የሚያቅፍ ስርዓት ፈጥረናል። ከዛ ኦነጎች የት አሉ? ተገፍቶ እኮ ወጥተዋል። የደቡብ ህብረት የት አለ? ተገፍቶ ወጥተዋል። ከኢህአዴግ እኮ ኢህአዴግን የተቃወሙና እነ ተወልደ እነ ስዬ እና ሌሎች እኮ በኢህአዴግ ቁመት እንኳን የተሰፋ ጥብቆ ዲሞክራሲ አንሷቸው ጠቧቸው እኮ ተባረዋል በጉልበት እንትን ሳይሆን ማለት ነው። ስለዚህ ይሄ ከኢህአዴግ 1993 የኢህአዴግን ሰርግ እዚህ ባይደግሙ ይሻላል፣ ይመረጣል። ከዛ ለምሳሌ ምርት ህገ መንግስት አለን ነው።
እርግጠኛ ነኝ ኢህአዴግ ያውቃል ከኢህአዴግ የተሻለ ህገ መንግስት ማውጣት እንደምንችል አሁን ያለውንም ችግራችን ኢህአዴግ ስለማከብር ነው አክብረን እንደምንንቀሳቀስ የተሻለ ህገ መንግስት መጻፍ እንደምንችል ችሎታም እንዳለን እርግጠኛ ነኝ ኢህአዴግ የሚያውቅልን ይመስለኛል። ግን ዋናው ትልቁ ችግር ስራ ላይ ያለማዋሉ ነው የወጣው ህግ። ከዛ ለምሳሌ ብሔረሰቦችን መብት አስከብራለሁ ነው የሞግዚት አስተዳደር ነው ያለው። የብሔረሰቦች መብት የተከበረባት ኢትዮጵያ የለችም። ሰላምና ማረጋጋትን ፈጥራለሁ ነው። ኢህአዴጎች እንዴት እንደሚረሱ አላውቅም እንጂ ዛሬ እኮ ኢህአዴግ የተወለደበት ህወሓት የተወለደበት የትግራይ ነፃ አውጪ ድርጅት አለ እኮ፣ የኦሮሞ ነፃ አውጪ ድርጅት አለ እኮ፣ የጋምቤላ ነፃ አውጪ ድርጅት አለ እኮ፣ የኡጋዴን ነፃ አውጪ ድርጅት አለ እኮ፣ የቤኒሻንጉል ነፃ አውጪ ድርጅት አለ እኮ፣ ሌላ ደግሞ ኢትዮጵያን አወጣለሁ የሚል ግንቦት ሰባት ነፃ አውጪ ድርጅት አለ። እነዚህ እኮ የተፈጠሩት የፖለቲካ ምህዳሩ ጠቧቸው ነው። እኛ ለምሳሌ ብንመረጥ ሁሉንም ሊያቅፍ የሚችል ሁሉም የኢትዮጵያ ህዝብ ድጋፍ ያለው ፓርቲ የሚሳተፍበት ብሔራዊ የአንድነት መንግስትን እንፈጥራለን ብለናል። ይሄ አማራጭ ነው ኢህአዴግ እንዳይረሳብን። ሌላው ለምሳሌ የሃይማኖት እኩልነት አክብራለሁ ይላል። መቼም ማዕከለኛው ምስራቅ ቦምብ የሚያፈነዱ ምን የሚያደርጉ እስላሞች ኢትዮጵያ ውስጥ እንደሌሉ እናውቃለን። ሙስሊም ወንድሞቻችን እኮ ለሶስት ዓመታት ፍትህ ያለ መንግስት ያለ በሰላም ችግራችን ፍታልን ብሎ እየጠየቁ ነው። እንዳውም ሌላ ነገር እንዳስቡ አደራ ላለው ኢህአዴግን በጊዜ ችግሮችን የመፍታት ኢህአዴግ ምንድነው ያለው? ተቃዋሚው የጸረ ዲሞክራሲ አደጋ ነው ይለናል። ኢትዮጵያ ህዝብ እኮ ያውቃል ለ24 ዓመታት የጸረ ዲሞክራሲ አደጋ ነው ኢህአዴግ ነው። እሱን ዝርዝር ሌላ ጊዜ እናመጣበታለን። የጸረ ዲሞክራሲ አደጋ የሆነው ኢህአዴግና ኢህአዴግ ስርዓት የዲሞክራሲ ተቋማት እንዳይወለዱ እንዳያድጉ የሚያጨናግፈው ኢህአዴግ እኛን ለምን እንትን ያደርጋል? ሌላ ለምሳሌ እንባ ጠባቂ ተቋም አለ ይላል። ትዝ ይለኛል እሸቱ ጮሌ የሚባል ምሁር ነፍሱን ይማርና በአፄ ኃይለ ሥላሴ ጊዜ ንጉሱ ስልጣን ላይ ለመቆየት መጀመሪያ ያሉት እንባ ጠባቂ እንፈጥራለን አሉ። አረ ኢትዮጵያ ህዝብ የሚፈልገው የሚያስለቅሰው ሳይሆን እንባውን የሚያብስለት ነው። ከማን ነው እንባ ጠባቂ የኢትዮጵያ ህዝብን የሚጠብቀው? ማን ነው የኢትዮጵያን ህዝብን የሚያስለቅሰው? ኢህአዴግ አይደለም እንዴ? በየመንደሩ ከአዲስ አበባ እስከ መንደር ድረስ ይሄም በተገቢ ቦታው ቢቀመጥ ጥሩ ነው። ኢህአዴግ ተቃዋሚ ትምክህትና የጠባብ ዋሻ ይለናል። እባካችሁን የጠባብ ዋሻ ማን ነው? እኛ ነን ኢህአዴግ። የኢትዮጵያ ህዝብ ይፍረደን። ማን ነው የጠባብ ዋሻ? እኛ ነን ኢህአዴግ። ይሄ እንደዚህ አይነት ነገርም ይታሰብ። ሌላ ኢህአዴግ ለምሳሌ ገበሬው ይወደኛል፣ ሰራተኛው ይወደኛል፣ ማን ይወደኛል? ኢህአዴግ ፍቅር እኮ ደጋግመን አንስተናል። ኢህአዴግ ሁለት ምርኩዞች አሉት። ምንድነው እሱ? ምርጫ ቦርድና ጠመንጃው ነው። እሱን ያውጣና በአንድ ወር ስራ ኢህአዴግን ከስልጣን ለማውረድ ካልቻል ኢህአዴግ ለ100 ዓመታት እንዲገዛን ይፈርምለታል። ዋናው ነገር ምርኩዟን ያውርዳት። ዋናው ነገር ደቂቃ ያለቀ ስለሆነ የኢትዮጵያ ህዝብ መድረክን ይምረጥ፣ 5 ጣቶችን ይምረጥ። 5 ጣቶች የሰላም፣ የብልጽግና፣ የልማት፣ የሐቀኛ ዲሞክራሲ፣ የሐቀኛ ፌዴራሊዝም ምልክቶች ናቸው። አመሰግናለሁ።